እንቀጥል። ወመን ደዓ የተጣራ ሰው ኢላ ضላለቲ ወደ ጥመት የተጣራ ሰው። በዘመናችን ወደ ጥመት የሚጣሩ ሰዎች አሉ የሉ? ሞልተው። ለዛሬ እስቲ በሸሪዓ ስም የሚጣሩ ወደ ጥመት ብዙ ናቸው። ብዙ ጊዜ መልስ ሰጠንባቸዋል። ባለንበት ዘመን ግን ኮንቴንት ክሪኤተር፣ ቲክቶከር፣ ዩቲዩበር እየተባሉ አላህን የሚያመፁ ሰዎች አሉ አሉ። በጣም የሚያስደንቀው ነገር አንድ የዲን ሰው ማስታወቂያ ልስራ ቢል ማንም አይፈልገውም። ለምን? ተከታይ የለውም ስለሚባል። አብዛኛው ሰው ጥመትን ስለሚከተል ምን አይነት ሰዎችን ፎሎ ስለሚያደርግ ጅል የሚባሉት 2 ሚሊዮን ፎሎወር አላቸው ይባላሉ። እነማን? አላህ የሚያምፁት ሰዎች። ከዛስ እነሱም ማስታወቂያ ሰሩልን ይሏቸዋል። እነሱም ደግሞ ማስታወቂያ ቢዝነስ ለማግኘት ሲሉ አላህ የሚጣላውም ነገር ቢሆን ይዘው ይመጣሉ። ከዚህ ውስጥ አንድ ምሳሌ ልንገራችሁ። ደጋግሜ መክሬዋለሁ። ይሄን ድምፅ ቅጂ ፋይል እለቅለታለሁ ድጋሚ። ሰይዶ ማርሻል አርት የሚባል ልጅ ታውቃላችሁ? ቲክቶክ የምትከታተሉ ልጆች አይታችሁታል። ኢስላም የጠላውን ሁሉ በመስራት የሚታወቅ ሴት ልጅ ይዞ ይመጣል። በጠረባ ይመታታል። አጂ ምናምን ይልና በጠረባ ይመታል። ይሄ በቪዲዮ ይቀረጻል፣ ይለቀቃል። 2 ሚሊዮን ታየልህ ይባላል። የሙስሊም ወንድሞቻችሁን ክብር አትንኩ ተብሏል አልተባለም? ሶማሊያዊ ወንድም አለ ዩኤፍሲ የሚባል ቴኳንዶ ሙያ ያለው። ሄ ቺክሌግ ይለዋል። ይሄ እዚህ ተቀምጦ ማለት ነው። ቺክሌግ ማለት ምን ማለት ነው? የዶሮ እግር ያዝከው ይለዋል። ይህንን አድርሱልኝ ለዛ ለሶማሌ ለቺክሌግ ለሆነው የዶሮ እግር ላይ ያዘው ይለዋል። ታላቁ ነቢይ ምን ብለው ሲያበቁ ሰለላሁ ዐለይሂ ወሰለም የወንድሞቻችሁን ክብር፣ ንብረት፣ ገንዘብ አትንኩ ብለው ሲያበቁ በሚዲያ ወጥቶ ይሄንንም ወንጀሉን ለሚሊዮን ሰው ያሰራጫል። ራሱን ችሎ ቪዲዮ ሰርቼበታለሁ። ዩ ዶንት ኖ ሚ አት ኦል አትበል። እኔ የተማረም እኮ አይመስለኝም ልጁ። የሆነች ልቅምቃሚ እንግሊዝኛ ይዞ ነው። ሙስሊም የሆነ ሰው የሚታወቀው በምኑ ነው? ላ ሐውለ ወላ ቁወተ ኢላ ቢላህ፣ ኃይልም ጥበብም የለኝም በማለት ነው። ይመጣና የሆነች ነገር በእርግጫ ይመታል። ከዛስ ዩ ዶንት ኖ ሚ አት ኦል ይላል። እኔ ማን እንደሆንኩ አታውቁኝም ይላል። ታው አልኩት። አላህ ሲፈትነው በታይት ምን ሆኖ ወጣ? የሆነ ነገር በእርግጫ መታለው ብሎ በታይት ወጣ። በታይት ከወጣ ማንም ሰው ብልቱ ይታይበታል አይታይበትም? የሰው መሳቂያ ሆነ። እቺን የምታክል ሽንት መሽኛ ይዘህ ነው ወይ አሉት። አሁን ተጨንቆ ሴት እያመጣ አንቺ ትንሽ ነው ሽንት መሽኛዬ፣ ትልቅ ነው ወይ ሽንት መሽኛዬ? ሙስሊም የሆነ ሰው ይሄን ያህል ራሱን ያወርዳል? ሴት ይይዛል። ቪዲዮ ሊቀርጽ እኮ የሙስሊም ልጅ ተብሎ እኔ አላየሁም ምናምን ትለዋለች። ተናገሪ ምናምን ይላታል እንደዚህ ይዞ፣ እሷንም በጠረባ ሊል ማለት ነው። እና ሽንት መሽኛት ትንሽ ነው ለምትሉኝ፣ አዎ ትንሽ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚህ ሰዎች ሞተው ምን እያስተላለፉ እንደሆነ አልገባቸውም። ያቺን ፋሲቃ አላህን አመፀኛ የሆነችዋ ሴት ሀያት የምትባለዋ ምን አደረገች? የክርስቲያን ነጠላ ለብሳ ደግሞ መጣች። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ የሚባል የኩፍር ሲስተም ይዛ መጣች። የቴዲ አፍሮን ዘፈን ቲክቶክ ላይ ምን ልትሰራ ስትሏት ታዋቂ መሆን ፈልግ። ሌላ ደግሞ ኢሳም የሚባል ልጅ አለ፣ አላህ ይመልሰውና ምን ያደርጋል? ተፈታ ብትመጣ አቀበላታለሁ ይላል። ሚዲያ ላይ እኮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ባለ ትዳር የሆነችን ሴት ያስኮበለለ ሰው ከኛ አይደለም። የሆነችን ሴት ያስቀምጣል ቬሎ ለብሶ። ከዛ ምን ያደርጋል? ግን ቆይ አሁን እኔን ስታገባ ከጓደኞች ጋር ማምሸት እንትን ማምሸት ታቆማለህ አይደል ስትለው፣ አንቺም ማግባት ለምን አላቆምም ምናምን ብሎ ተነስቶ ይሄዳል። እና እንግሊዝኛ ዘፈን ከጀርባ ያስገባል። አንቺ ግን ለምን አታገቢም ይላታል። ሙስሊሞች ናቸው እነዚህ ሁሉ፣ ልብ በል ወንበዴዎች፣ በኢስላም ስም የሚንቀሳቀሱ። ለምን አታገቢም? ምን ሁሉም ያው ናቸው ዝም ብለው እዚህ ማይረቡ ምናምን ስትለው፣ እንዴት ግን ይሄን ሁሉ ቻልሽው ይላታል። አማርኛ መቼም መስጂድ ውስጥ አይተረጎምም አይደል? ከዚህ ሁሉ ጋር ግንኙነት እንደፈጸመችና እንዴት ቻልሻቸው እነዚህ? ይሄን ብልግና ይሄው በዚያ እኛ
መመዘኛችን ምንድነው? ለምሳሌ እኔ ድሮ ፒያሳ ነው ተወልጄ ያደግኩት። እናንተ ፋርሸቶች ምናምን በቃ ስታይልም አልገባችሁ ምናምን ብዬ መልስ አልሰጣቸው። በሐዲስ ነው መልስ የምንሰጠው ለሰው፣ በቁርአን ነው መልስ የምንሰጠው። እነዚህና መሰል አመፀኞች ከዛ አንድ ማወናበጃ አለቻቸው። ሌሎች ሃይማኖት ላይ ያሉ ሰዎች ነቢዩ መሐመድን ሲነኩ ሰለላሁ ዐለይሂ ወሰለም አዲሷን ስታይላቸውን ይዘው ብቅ ይላሉ። በሙሐመድ አንደራደርም። ኧረ እባክህ መች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያዘዙን ሰርተህ ነው መጀመሪያ በሳቸው አልደራደር የምትለው? መነገጃ ስለሆኑ እንጂ ማለት ነው። አስቡት፣ ወንድ ልጅ አላህ ወንድ አድርጎ ፈጥሮት አንዴ ሴትን በጠረባ አንዴ ሙስሊም ወንድሞቹን የሚሳደብ ከዛስ አላህ ሲያዋርደው እኔ ማን እንደሆንኩ አታውቁም ብሎ እንደዚህ የእጅ ጡንቻው ፑሻፑ ምናምን ሲያሳይ በሽንት መሽኛ ትንሽነት ተዋረደ። አስለን ሰትሩት ነው እኮ የተባለው። ይሄ አካል ሚሰራ የነበረው የት ላይ ነበር? አልጋ ላይ በሐላል አላህ ያስረዝመዋል አይደል? ስራውን ሲጨርስ ቦታው ይመለሳል። በራሱ ጊዜ ግን እኔ ማን እንደሆንኩ አታውቁኝም ዚስ ኢዝ ሰይዶ ማርሻል አርት ሲል በታይት አላህ አወጣው። አላህ ሊያዋርደው አሁን የሀገር መሳቂያ ሆነ። ወንድሞቹን ቺክን ሌግ እናንተ የዶሮ እግር ያላችሁ ሲል እሱን ደግሞ ሚጢጤ ያለ የጣት ያህል ብለው አሾፉበት። አላህ ከውርደት ይጠብቃል። አልጀዛኡን ምን ጂንሲል አመል። ይሄው ቀጥታ ከሐዲሱ ጋር እነ ሀያትን እነ ኢሳምን እነ ሰይዶን መሰሎቻቸው ከዚህ ሐዲስ ጋር እናገናኛቸው። ነቢዩ ምን አሉ? መንዳአ የተጣራ ሰው ኢላ ضላለቲን ወደ ጥመት የተጣራ ሰው እንደነ ሀያት ይመስል ምን በማድረግ የክርስቲያን ነጠላ ለብሳ እኔም በሃይማኖቴ አንተም በሃይማኖትህ መኖር እንችላለን አይጠበንም ቤቴ ይላለችው። ካነ አለይህ ለዚህ ግለሰብ እኮ ይሆንበታል ሚነል ኢስሚ ከወንጀል በኩል ሚስሉ አሳም ወንጀል መን ተቢዐህ የተከተሉት ሰዎች ሁሉ ወንጀል ለሱ ይመጣለታል። ላ የንቁሱ ከነሱ እኮ አይቀነስም። ዛሊከ ይህ ወንጀል ሚን አሳሚሂም ሸይአን ተከታዮቹ ከሚሰሩት ወንጀል እኮ ሳይቀነስ ለዚህ መጥፎን ነገር ላስተዋወቀው ሰው ወንጀሉ ይመጣለታል። በተከተሏቸው ሰዎች ቁጥር የነዚህ የተከተሏቸው መጥፎ ሰሪዎች ወንጀል ሳይቀነስ ለነሱ ይመጣላቸዋል። የሚያሳዝነው ከዚህ በፊት ቲክቶክ ላይ አንድ ወጣት ሞተ። አላህ ይዘንለት፣ አላህ ወንጀሉን ይማርለት። መጥፎ ነገሮች ይሰራ ነበር፣ ዘፈን ይዘፍን ነበር። ልክ ሲሞት የሚያውቁት ልጆች ጠቅላላ ገብተው በአላህ ስም ይዘናችኋል አሉ። ሼር እንዳታደርጉ፣ ዱት እንዳታደርጉ፣ እስቲች እንዳታደርጉ አሉ። ቲክቶክ ላይ ያሉ ቃላቶች ናቸው። ምን ማለት ነው? ቀብሩ ውስጥ ወንጀሉ እንዳይበዛበት አሉ። ወንጀል ሲሰራ እንደነበረ ስላወቁ ዝም በሉትና አካውንቱን አሉ እዛው ቲክቶክ ራሱ ከሆነ ጊዜ በኋላ ይዝገዋል። ኸይረኛስ ቢሆን ምን ነበር የሚባለው? ለቀብሩ እንዲሆነው እባካችሁ ሼር አርጉለት እንቃራ እስቲ እሱ ውስጥ ገብተን የተናገራቸው ነበር አይደል የሚባለው። አሁን እነ ሰይዶ ማርሻል አርት ቢሞቱ ለማንም የማይቀረው ሞት፣ እነ ሀያት ቢሞቱ እነ ኢሳምና የመሳሰሉት ቢሞቱ ተፈታ ብትመጣ ምን እላታለሁ? እቀበላታለሁ። ምን ማለት ነው? ወፊቱዬ ነይ ውጪ ከባልሽ እንደማለት ነው አይደለም? ድሮ የብልግና ጓደኛዋ ሊሆን ይችላል። መቼም የሐላሏ አይደለም። የሐላሏ ቢሆን ኖሮ ያገባት ነበር አይደል? በስነ ስርዓት ባሏ ነበር የሚባለው። የድሮ ሚስቴ ሌላ ሰው ጋር ሄደች ነበር አይደል የሚባለው። በብልግና የሚያውቃትን ሴት አላህ ብሎላት የሐላል ባል አገባች። የሐላል ባል ስታገባ ምን አለ? ሚዲያ ላይ ወጣው እንግዲህ በእነሱ ቤት ተምረናል ብለው ዲስከስ እያደረጉ ነውና እኔ በጣም ስለምትመቸኝ ነው ተፈታ ብትመጣ እንኳን አልምራትም። ኧረ እባክህ ሸይጣን አዑዙ ቢላሂ ሚነ ሸይጣን አረጂም። ባለ ትዳር ሴት ተቆላምጣ እንኳን አትጠራ። ለምን? ማባበል ነው። እሷ ምን እንድታደርግ? ከባሏ ቤት ዘላ እንድትወጣ። የሌሎች ሰዎች ታሪክ ቢሆንም ሌሎች ሃይማኖት ውስጥ ያለች አንድ ሴት በጣም ቆንጆ ነበረች ይባላል። ትዳር ውስጥ ሆና ሰዎች ይለክፏታል።
ያም ሲለክፋት እውነት መስሏት ገና በ30 ዓመቷ ባሏን ስታየው ሁሌ እዛ የሚለክፏት በየቀኑ የሚዋዋሉ ናቸው፣ የሚኳኳሉ ናቸው። ፍታይም ብላ ተፈታቻው። ሙስሊም አይደለችም። መሆንና ለመሆኗ ግን ጥቅምም ጉዳትም የለውም። የሴት ባህሪዋ ለካፊዋ ስለሚያታልላት ወጣች። ራሷ ነው የምትናገረው። ከተፈታሁበት ቀን ጀምሮ ወንድ እንኳን ለክፎኛ አያውቅም አለች። አይደለም ወንድ ሊያገባኝ አለች። የልጆች አባት ፈጣሪ ጠብቀው አለች። መጎሳቆሌን አይቶ ቤት ገዝቶ ሰጠኛለች። ግን ሊመልሳት አልቻለም። ተመልከት። በራሷ ጊዜ ወጣች፣ በዛው ወጣ ቀረች። እድሜ ልኳን ባላልባ ሆና ኖረች። በሰው ህይወት እኮ ነው እየተጫወቱ ያሉት። ሚዲያ ላይ ወጥቶ አሁን ይሄ ዱር እያስበው ይሰም የሚባለው ከሴት ጋር ነው ደግሞ እንዳለ ጨዋታው። ወንድ ልጅ ሴት ልጅ ምድጃ ስር ትዙር፣ ወጣ ብስላ ለቤት ነው። ምድጃ ስር ሴት ቂጥ ስር የሚከተል ወንድ ነው። ወንድ እኮ ምን እንደሆነ እናውቃለን። ወንድ ልጅ ምራቁ ዋጥ ሲያደርግ ዝም ብሎ ከሴት ጋር ሳይተሻሽ፣ እነዚህ ተቆጥረው ነው እንግዲህ የወንዶች ቁጥር ተብለ የምንጠራው። አዑዙ ቢላሂ ሚነ ሸይጣን ረጂም። እነዚህ ተመልከቱ። እኔ የሚገርመኝ ሚዲያ ይሄ ትልልቅ ሳተላይት ዲሽ የሚያስተላልፉ ቴሌቪዥኖች ላይ እናንተ በጣም ግን ሰው ሲያያችሁ ተጋብታችኋል ወይስ አልተገባችሁ? ለኮንቴንት ብቻ ነው ሚዲያ ላይ ቪዲዮ ለመስራት ብቻ ነው ወይስ እንዴት ነው ይባላል። ጭራሽ ቅርብ ቀን ደግሞ ኡምራ ሄዶ ነበር። ምን አለ የሆነ ግርግዳ ነገር ላይ ግርግዳ የታችሁት ከሆነ መስመር ያወጣል አያወጣም። ይሄ ግርግዳ ማለት የነብዩ ደም ስር ነው። አውዝ ቢላሂ ሸይጣን ወረጅ። ጭራሽ የሴት ልክስክስነቱ ላይ በቃው ግርግዳ ላይ ያለን መስመር የነብዩ ደም ስር ምናምን ብሎ ደግሞ ይቀባጠራል። ይሄ ሐዲስ ለነዚህ አይነት መጥፎን ነገር ኢስላም ኡማ ላይ እያስተላለፉ ላሉ ሰዎች ከተመከሩ መመከሪያ ነው። እምቢ ካሉ በዱንያ እንደ ሰይዶ በታይት ተዋርደው በአኺራ ላይ ደግሞ ካልተወበቱ የሚጠብቃቸው እነሱ ያውቁ። ሰው የግል ወንጀሉ ይበቃዋል። አይደለም ወንጀል በሚዲያ አውጥቶ ይዩልኝ ስሙልኝ ይሄን ተቀበሉ ሊባል ቀርቶ አላህ ነጃ ይበለን። ኢንሻአላህ ተዓላ ከ37ኛው ሐዲስ እናነሳለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።